ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ከጣሊያን ዩኒቨርሲቲዎች ውስጥ አንደኛው የሆነውን የዩኒቨርሲቲ ኦፍ መሲና ፉል አፕሊኬሽን ፕሮሰስ ስቴፕ ባይ ስቴፕ እንዴት አፕላይ እንደምናደርግ የምናይ ይሆናል። መሲና ሲቲ ሲሲሊ ውስጥ የምትገኝ የባህር ዳርቻ ከተማ ስትሆን በደቡባዊ ጣሊያን ዳርቻ ላይ ነው የምትገኘው። በሞቃታማ አየር ሁኔታዋ፣ በጣፋጭ ምግቦቿና በታሪካዊነቷ የምትታወቀው መሲና ሲቲ ከተማዋ ሰላማዊና ሎ ሊቪንግ ኮስት የሚያስፈልጋት ስለሆነ ለኢንተርናሽናል ስቱደንቶች ምቹ ያደርጋታል። ከዛ በተጨማሪ ዩኒቨርሲቲ ኦፍ መሲና በሳይንስ፣ በኢንጂነሪንግ፣ በሜዲሲን፣ ኢኮኖሚክስ እና ሁማኒቲስ ላይ የተለያዩ ብዙ አይነት ዘርፎች ብዙ አይነት ዲፓርትመንቶች ሲኖሩት ለቱዊሽን ፊ የሚያስከፍል ከዛ በተጨማሪ ደግሞ የኢኤአርሲኦ ስኮላርሺፕን የሚቀበል ስለሆነ ብዙ ተማሪዎችን ስኮላርሺፕ የማግኘት ቻንሳቸው ሀይ ነው። ከዛ በተጨማሪ የኢትዮጵያ ተማሪዎችን ባለፉት ዓመታት በብዛት እንደተቀበለ ይታወቃል። የዩኒቨርሲቲ ኦፍ መሲና ስኮላርሺፕ አፕላይ ያደረግን እንዴት እንደሆነ ስቴፕ ባይ ስቴፕ የምናይ ይሆናል። አብራችሁን ቆዩ። ዩኒቨርሲቲ ኦፍ መሲና ኦፊሻል ዌብሳይቱን ለማግኘት ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋል ከፈለጋችሁ። ከዛ በተጨማሪ ግን ቀጥታ ጉግል ላይ ገብታችሁ እንደዚህ ዩኒቨርሲቲ ኦፍ መሲና ብላችሁ ጽፋችሁ ኢንተር ብትሉት የሚመጣላችሁ መጀመሪያ ላይ ዩኒቨርሲቲ ኦፍ መሲና ብሎ ወይም UNIME የሚለው ኦፊሻል ዌብሳይቱ ነው። ዩኒቨርሲቲ ኦፍ መሲና የሚለውን ኦፊሻል ዌብሳይቱን ትነኩታላችሁ። መጀመሪያ ላይ የሚመጣላችሁ ከዛ ነክታችሁ ከመጣችሁ በኋላ እንደዚህ አይነት ኢንተርፌስ ነው ያለው ትክክለኛ ኦፊሻል ፔጁ። እንደዚህ አይነት ኢንተርፌስ ከመጣላችሁ በኋላ መጀመሪያ ዲቴል ኢንፎርሜሽኖችን ማየት ትችላላችሁ። ዩኒቨርሲቲ የሚለው አለ እዚህ ጋር ብዙ አይነት አማራጮች። እዚህ ጋር ስተዲ ቪዛስ የምትላለች ስታዲ ቪዛስ የሚለውን ትነኳትና ስታዲ ቪዛስ የሚለውን ስነኩት እዚህ ጋር እንግሊሽ ቶት ፕሮግራምስ የሚላል። እንግሊሽ ቶት ፕሮግራም በእንግሊዝኛ የሚሰጡ ፕሮግራሞችን ማለት ነው። እንግሊሽ ቶት ፕሮግራም የሚለውን ስነኩት እንደምታዩት በባችለር ዲግሪ በሲቪል ኢንጂነሪንግ፣ ባችለር ዲግሪ ኢን ዳታ ሳይንስ፣ ቢዝነስ ማኔጅመንት፣ ባችለር ዲግሪ ኢን ማሪን ባዮሎጂ እንደ ባዮቴክኖሎጂ፣ ባችለር ዲግሪ ኢን ትራንዚሽናል እንደ ኢሮፒያን ሌጋል ስተዲስ የሚል አለ። ከዛ ማስተርሶችም ከታች እንደምታዩት ማስተር ዲግሪ ኢን ዳታ ሳይንስ፣ ኢንጂነሪንግ ኤንድ ኮምፒውተር ሳይንስ፣ ጂኦፊዚካል ሳይንስ ኤንድ ሴስሚክስ፣ ፊዚክስ፣ ማቴሪያል ፊዚክስ እንደገና ደግሞ ከዛ በተጨማሪ ብዙ አይነት ዲፓርትመንቶች አሉ። እናንተ የፈለጋችሁትን መርጣችሁ እዚህ ጋር ማየት ትችላላችሁ። ለምሳሌ እዚህ ጋር ማስተርስ ዲግሪ ኢን ጂኦፊዚካል ሳይንስ ኤንድ ፎር ሴስሚክ ሪስክ የሚላል። እሱን ስነቁት ስለሱ ኢንፎርሜሽን እዚህ ጋር እንደምታዩት ኢንፎርሜሽን ሲስተም የሚላል። ከዛ በተጨማሪ ብሮሸር አለ። እነሱን ገፍታችሁ ዲቴል ማየት ትችላላችሁ። እናንተ የምትፈልጉትን በእንግሊዝኛ የሚሰጡ ዲፓርትመንቶችን እዚህ ጋር ካሉት መምረጥ ትችላላችሁ ማለት ነው። ከዛ ተመልሰን ስታዲ ቪዛስ የሚለውን ፔጅ ላይ እንገባለን። እንደምታዩት የባችለርስ አሉ። ፊ እና ፈንዲንጎችን እዚህ ጋር ያሳያችኋል። ብዙ አይነት ኢንፎርሜሽኖችን እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት መጀመሪያ ላይ አፕሊኬሽን እንደ አድሚሽን የሚል አለ። አፕሊኬሽን እንደ አድሚሽን የሚለውን እንነካለን። አፕሊኬሽን እንደ አድሚሽን የሚለውን ስንከፍተው እንደዚህ አይነት ፔጅ ያመጣልናል። እዚህ ጋር ብዙ አይነት ኮሎች አሉት። መሲና ዩኒቨርሲቲ በአመት ውስጥ 6 ወደ 5 አፕላይ የሚደረጉበት አሉ። 6ኛው ቪዛ ለማይፈልጉ ነው። ቪዛ እዛው ጣሊያን ላሉ ወይም ደግሞ ቪዛ ላላቸው ሰዎች ነው። እሱ አይመልከም። ከዛ በተጨማሪ ግን 5 ኮሎች አሉት። የመጀመሪያው ኮል ያሁኑ ከኖቬምበር 24 እስከ ዲሴምበር 22 ድረስ ነው። ዲሴምበር 9 ላይ ነው። አሁን 9-10 ላይ ያለ ነው። ስለዚህ አሁንም ቢሆን ወደ 12 አካባቢ ቀኖች አሉ። ቀድሞ አፕላይ ማድረግ በጣም አሪፍ ነው። ስለዚህ ይህንን ወዲያው አፕላይ ለማድረግ ሞክሩ። ከዛ በተጨማሪ ሰከንድ ኮል ላይ ከፌብሩዋሪ 1 ጀምሮ ሰከንድ ኮል አለው እስከ ማርች 31። ሰርድ ኮል ላይ እንደዚሁ ከአፕሪል 13 እስከ ሜይ 10 አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ ፎርዝ ኮልም አለው። እነዚህ ግን ዲፓርትመንት እዚህ ጋር የሚመርጣቸው ለሜዲሲን ቬተርነሪ ምናምን ሲሆን ፎርዝ ኮል ላይ። ስለዚህ አምስተኛውም ኮል አለ። አምስተኛው ኮል ላይም ሲሆን እንደዛው እንግሊሽ ቶት፣ ሲንግል ሳይክል ኢን ሜዲሲን እንደ ሰርጀሪ እነዚህ አይነት ዲፓርትመንቶች ነው። ስለዚህ ከ1 እስከ 3 ያሉት ኮሮች ላይ ግን አፕላይ ማድረግ ትችላላችሁ። እንደምታዩት ሰከንድ ኮል ላይ ሴም አስ ፈርስት ኮል ይላል። ሰርድ ኮል ላይ ሴም አስ ፈርስት ኮል እንደ ሰርድ ኮል ይላል። ስለዚህ ሶስቱ ኮሎች ላይ አፕላይ ማድረግ ትችላላችሁ። አሁን ሙሉ ዶክመንታችሁን አዘጋጅታችሁ ከጨረሳችሁ አሁን ላይ ፈርስት ኮሉን ኤርሊ በርድ የሚለውን አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ሜቢ አፕሊኬሽን ፊ አለው መጨረሻ ላይ ለአፕሊኬሽን ፊ የሚከፍሉ 30 ዩሮ አለ። ስለዚህ እሱን ሜቢ አሁን ከፍላችሁ አፕላይ አድርጋችሁ አክሴፕት ካላደረጓችሁና የጎደለውን ዶክመንት በብዛት ዩኒቨርሲቲ ኦፍ መሲና ኢሜል ላይ ሪጀክት ሲያደርጓችሁ ይልክላችኋል። ይሄ ነገር ስለጎደለ ወይም ደግሞ የመረጣችሁት ዲፓርትመንት ማስተርሳችሁ ወይ ከዲግሪያችሁ ጋር የማይገናኝ ከሆነ በዛ ምክንያት ነው። እንደገና ደግሞ ይሄ ዶክመንት ስላላሟላችሁ ነው ብሎ ኢሜል ላይ ጽፎላችኋል። ስለዚህ እሱን አሟልታችሁ ወይም ደግሞ የሚስተካከሉን ነገር አስተካክላችሁ
አንዴ በከፈላችሁት አሁን ፈርስት ኮል ላይ አፕላይ ብታደርጉ ሪጀክት ያርጉባችሁ ሪዝን ስለሚልክላችሁ እሱን ሪዝን አስተካክላችሁ ሰከንድ ኮል ላይ ወይም ሰርድ ኮል ላይ መልሳችሁ በዛው መጀመሪያ ፈርስት ኮል ላይ በከፈላችሁት አፕላይ ማድረግ ትችላላችሁ ማለት ድጋሚ ክፈል አይጠበቅባችሁም። በዛ መልኩ ሶስቱ ኮል ላይ ያለ አሁን ፈርስት ኮሉ ላይ ክፍት ነው። ፈርስት ኮል ኦፕን ስለሆነ እሱ ላይ አፕላይ ማድረግ ትችላላችሁ። እንዴት ነው አፕላይ ማድረግ የምንችለው? እዚህ ጋር ያው all applications for English TOEFL programs must be submitted online via University of Messina application portal ይላል። እዚህ ጋር ሁለተኛው ለኢጣሊያን ፕሮግራም በኢጣሊያንኛ ለምትማሩ ማለት ነው። እኛ እንግሊዝ ስለሆነ የተማርነው ዲግሪያችን እንግሊዝ ነው። እንግሊዝኛ ስለሚኖርን ፕሮፊሸንሲም እሱን እችኛውን ዩኒቨርሲቲ ኦፍ ሜሲና አፕሊኬሽን ፖርታል ነው። ሊንኩን ነክታችሁ ከገባችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። አካውንት ካላችሁ ሎጊን ትላላችሁ። አካውንት ከሌላችሁ ግን በመጀመሪያ ሬጂስተር ነው የምትወስዱት። እዚህ ጋር እንደምታዩት ሬጂስተር የምትለዋን እንነካለን። ከዛ ሬጂስተር እናደርጋለን ማለት ነው። መጀመሪያ ላይ ኢሜይላችንን እንጽፋለን። ኢሜይላችንን ከጻፍን በኋላ ፓስዋርድ ይለናል። ከላይ የሚጠይቀን ኢንፎርሜሽን ሙሉ ካስገባን በኋላ እዚህ ጋር ያው ኢንፎርሜሽኖችን በኢሜይል መቀበል ፈልጋለሁ አልፈልግም የሚለው ምረጡ ይለናል። የስ ብትሉት አሪፍ ነው፣ ምክንያቱም ኢሜይል እንዲያደርጉላችሁ ማለት ነው። የስ ብላችሁት ከዛ ሬጂስተር ትላላችሁ። ሬጂስተር ስታደርጉት እንደዚህ አይነት ኢንተርፌስ ይመጣላችሁ። ከዛ ቀጥታ አፕሊኬሽኑን እንጀምራለን። እዚህ ጋር እንደምታዩት ስታርት አፕሊኬሽን ይላል። እሱንም ነክታችሁ አፕሊኬሽኑን ማስጀመር ትችላላችሁ። ከዛ በተጨማሪ ግን ከላይ እንደምታዩት አፕሊኬሽንስ የሚል አለ። እሱንም ነክታችሁ ወደ አፕሊኬሽኑ መግባት ትችላላችሁ ማለት ነው። ስታርት አፕሊኬሽን ብለን አፕሊኬሽኑን እንጀምረው። ያው እንደዚህ ታዩት አፕሊኬሽን ፎርም ይላል። እዚህ ጋር ስታርት የሚል አለ። ስታርት የሚለውን እንነካዋለን። በመጀመሪያ ኢንፎርሜሽን የሚለው ቤት ላይ የሚጠይቀን ኢንፎርሜሽኖች አሉ፣ እነሱን እንሞላለን። መጀመሪያ ላይ ዱ ዩ ኒድ ቪዛ ብለናል። ቪዛ ትፈልጋላችሁ ወይ ነው? አዎ አብዛኞቻችን ያው ከኢትዮጵያ ስለሆነ ነው ቪዛ ያስፈልገናል። ቪዛ የማያስፈልግ ወይ ቪዛ ያላቸው ሰዎች ናቸው ነው የሚለው የምትሶ እኛ የስ የሚለውን እንመርጣለን። ቪዛ ያስፈልገናል። ከዛ ናሽናሊቲ ይጠይቀናል። ናሽናሊቲ ኢትዮጵያን እንመርጣለን። ካንትሪ ኦፍ ሬዚደንት ያላችሁበት ሀገር ይለናል። እሱንም ኢትዮጵያ ስላለን ኢትዮጵያ የሚለውን እንመርጥለታለን። ከዛ ፕሮግራም ታይፕ አፕላይ የምታደርጉበት ይለናል። አፕላይ የምናደርገው ፕሮግራም ታይፕ ለማስተርስ ነው። ባችለር 12ኛ ክፍል ጨርሳችሁ ከሆነ ባችለር የሚለውን ትመርጣላችሁ። ለማስተርስ ባችለራችሁን ከጨረሳችሁ ደግሞ የማስተርስ የሚለውን ትመርጣላችሁ ማለት ነው። እኔ አሁን ለማስተርስ ስለሆነ አፕላይ ማድረገው ማስተርስ የሚለውን እመርጣለሁ። ከዛ ፕሮግራም ይለናል። ፕሮግራም ጂኦ ፊዚካል ሳይንስ ፎር ሲስሚክስ የሚለውን የመረጥኩት ከተማርኩት ዲግሪ ጋር የሚገናኝ ከሱ ጋር በሱ የሚቀጥል ፊልድ ስለሆነ ነው። አብዛኞቻችሁ ስመርጡ ማስተርስ ከሆነ አፕላይ የምታደርጉት ከማስተርሳችሁ ጋር የሚገናኝ ወይ በማስተርሳችሁ የሚቀጥል በዲግሪያችሁ ጋር የሚገናኝ በዲግሪያችሁ የሚቀጥል ማስተርስ ፕሮግራም መምረጥ ያለባችሁ አክሴፕታንስ ሬታችሁን ለመጨመር ማለት ነው። በብዛት ዲግሪያችሁ ሌላ ሆኖ ማስተርሳችሁ የማይገናኝ በመርጡ ጊዜ አክሴፕታንስ ሬታችሁ በጣም የወረደ ነው። ሜቢ እንደዛ ሆኖ የምትመረጡበት ቻንስ ሊኖር የሚችለው የምትማሩት ማስተርስ ያን ያክል የተማራችሁት ዲግሪ ማተር የማያደርገው ወይም ደግሞ ከዛ በፊት ያለው ባክግራውንድ ማተር የማያደርገው ማስተርስ ፕሮግራም ከመረጣችሁ ነው እንጂ አብዛኛውን ጊዜ የማይገናኝ ሲሆን የመመረጥ እድሉ በጣም ሎ ነው የሚሆነው። ሶ ከዲግሪያችሁ ጋር የሚገናኝ ማስተርስ ፊልድ መርጣችሁ ነው አፕላይ ማድረግ ያለባችሁ። ስለዚህ እኔ ከተማርኩት ዲግሪ ጋር የሚገናኝ በሱ የሚቀጥል ስለሆነ ጂኦ ፊዚካል ሳይንስ የሚለውን እመርጣለሁ። ኢንቴክ ይጠይቀናል። ከዛ ፈርስት ኢንቴክ የ2026 ቪዛ ፈርስት ኢንቴክ ነው ማለት ነው። ሶ አሁን ላይ አፕላይ እየተደረገ ያለው የፈርስት ኢንቴክ ሆኖ ስለዚህ የፈርስት ኢንቴኩን እናረጋለን እንመርጣለን ማለት ነው። ሶ እሱ መርጠን እዚህ ጋር ሴቭ እንለዋለን። ከዛ በመቀጠል ሁለተኛ ላይ እንሄዳለን። ሁለተኛው ላይ ፐርሰናል ዲቴል ነው የሚለን። ፐርሰናል ዲቴል ላይ የመጀመሪያው ላይ ሱርኔም ወይም ፋሚሊ ኔም የሚለውን የአያታችሁን ፓስፖርታችሁ ላይ ያው ፓስፖርት ሲኖራችኋል ፓስፖርታችሁ ላይ የአያታችሁን ኔም ወይም ፓስፖርት ላይ ራሱ ሱርኔም ብሎ የሚጽፈው የአያታችሁን ስም ነው። ስለዚህ የአያታችሁን ስም እዚህ ጋር ጽፋላችሁ። ፈርስትን የሚለው ቦታ ደግሞ የእናንተን ስም እስከ አባታችሁ ማለት ነው። እሱ ከሞላችሁ በኋላ ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዝ እንሞላለን። ዴት ኦፍ በርዛችን ከመረጥን በኋላ ፎቶ አፕሎድ አድርጉ ይለናል። አፕሎድ እናደርጋለን። ጉርድ ፎቶ ማለት ነው። ጉርድ ፎቶ የቅርብ ጊዜ የ6 ወር ምናምን ቢሆን የተሻለ ነው። እንደዛ ብታገኙ ፎቶ አፕሎድ ታደርጋላችሁ። ከዛ እዚህ ጋር ጾታ ያስመርጠናል። ጾታ እንመርጣለን። ሲቲ ኦፍ በርዝ የተወለዳችሁበት ከተማ ሜቢ አንዳንዴ ኢንተርቪው ላይ የልደት ካርዳችሁንም ሊያዩ ስለሚችሉ የተወለዳችሁበት ከተማ ያው የልደት ካርዳችሁ ላይ የተወለዳችሁበት ከተማ ሜቢ ፓስፖርታችሁም ላይ የተወለዳችሁበት ከተማ ይኖራል። ስለዚህ የተወለዳችሁበትን ከተማ ነው መሙላት ያለባችሁ። ስለዚህ ካንትሪ ኦፍ ሲቲ ኦፍ በርዝ የተወለዳችሁ ከተማ፣ ከዛ ካንትሪ ኦፍ በርዝም ኢትዮጵያ እንመርጣለን። ከዛ ፓስፖርት ነምበር እንደምታዩት ፓስፖርት ነምበሩን አስገብተናል። መጀመሪያ አካውንቱን ክሬት ስናደርግ ስላስገባን ነው። እሱንም ፓስፖርት ነምበር ታስገባላችሁ።
ከዛ ቫሊድ የሆነ ፓስፖርታችሁንም አፕሎድ አድርጉ ይላችኋል። ፓስፖርታችሁን ፎቶ አንስታችሁ አፕሎድ ታደርጋላችሁ ማለት ነው። ከዛ ያው ኢሜል አለ ስትሬታችሁን፣ ከዛ አድሬሷን ይላል። አድሬሱ እንትን አይደለም። ከዛ ከተማ ያላችሁበትን ከተማ ትመርጣላችሁ። ፖስታል ኮድ አዲስ አበባ ከሆናችሁ በብዛት 1000፣ ሌላ ከተማ ከሆናችሁ ካወቃችሁት የከተማውን ፖስታል ኮድ የከተማውን ሙሉ፣ ካልሆነ ወይ አዲስ አበባን አንድቼ ወይ ደግሞ ዝም ብላችሁ 4 ጊዜ 0 አስገብታችሁ ማለት ትችላላችሁ። ከዛ ካንትሪ ይጠይቀናል። ካንትሪ ኢትዮጵያ እንመርጣለን። ስልክ ቁጥር አስገቡ ይለናል። ስልክ ቁጥር ላይ የኢትዮጵያን ኮድ እናስገባና ከዛ ስልክ ቁጥራችን እናስገባለን ማለት ነው። እዚህ ጋርም ኮንታክት ሌላ ይለናል። ሜቢ ሁለተኛ ሲም ካላችሁ ሁለተኛ ሲማችሁን አስገቡ፣ ወይ ሁለተኛ ከሌላችሁ የፋሚሊም ቢሆን ወይ ደግሞ ራሱንም መድገም ትችላላችሁ። ግን ሌላ አማራጭ ብታስገቡ አሪፍ ነው። ከዛ እሱንም ይሄንን ኢንፎርሜሽን ካስገባችሁ በኋላ ሴቭ ታርጉታላችሁ። እንደምታዩት ያው ሙሉ ኢንፎርሜሽን ገብቷል። ከዛ ፐርሰናል ዲቴይል ከጨረስን በኋላ ወደ ሶስተኛው ስቴፕ እንሄዳለን ነው። ሶስተኛው ስቴፕ ላይ ላንጉጅ ነው የሚጠይቀው። ላንጉጅ ቢቱ ሌቭል መሆን አለበት ይላል። መጀመሪያ ስኮላርሺፑን ስታዩት እንትኑን ስኮላርሺፑን አፕላይ ከማድረጋችሁ በፊት ዌብሳይቱን የዩኒቨርሲቲ ኦፍ መሲና ዌብሳይቱን ገብታችሁ ብዙ ሪኳየርመንቶች አሉ። እነሱ ሪኳየርመንቶች ምንድን ናቸው የሚለውን በደንብ ማየት አለባችሁ። እሱ ላይ የዩኒቨርሲቲ ኦፍ መሲና ላይ ቢቱ ሌቭል ነው የሚለው። እንግሊሽ ሌቭል ቢቱ መሆን አለበት የግድ። ቢቱ ማለት ያው የእንግሊሽ ፕሮፊሸንሲ ኤግዛም ወስዳችሁ ተፈትናችሁ የምትይዙ ሰርቲፊኬት ማለት ነው። እሱን ማድረግ አለባችሁ። ባለፉት ዓመታት ላይ ለማስተርስ አፕላይ ስታደርጉ የዩኒቨርሲቲ እንትን ሚዲየም ኦፍ ኢንስትራክሽን ዩኒቨርሲቲ ሚዲየም ኦፍ ኢንስትራክሽን ይቀበል ነበር። ዘንድሮ ግን በሱ የሚቀበል አይመስለኝም። በሱ አፕላይ አድርገው በሱ ምክንያት ብቻ ተብሎ ሪጀክት ተደርጎ ኢሜል የገባላቸው ስላለ እንትን ብታስገቡ አሪፍ ነው። ብትፈተኑ እንግሊሽ ፕሮፊንሲ ላንጉጅ ማለት ነው። ወይ አይኤልቲኤስም ሊሆን ይችላል፣ ቶፍልም ሊሆን ይችላል። አንዱን ተፈትናችሁ ከነሱ አንዱን ማስገባት ትችላላችሁ። ሜቢ ከሌላችሁ ግን ሚዲየም ኦፍ ኢንስትራክሽንም ልታስገቡ አስገብታችሁ ሞክሩት። ምክንያቱም እንደ ዲፓርትመንቱ ሊሆን ይችላል። አንዳንድ ዲፓርትመንቶች የግድ እንግሊሽ ፕሮፊንሲ አይኤልቲኤስ ወይ ቶፍል ይፈልጋሉ። አንዳንዶቹ ግን በሚዲየም ኦፍ ኢንስትራክሽንም ይቀበላሉ እንደ ዲፓርትመንቱ። ስለዚህ ፕሮፊሸንሲ ካላችሁ እሱን ወይም ማግኘት መፈተን የምችሉ ከሆነ እሱን ተፈተናችሁ አስገቡ። ካልሆነ በሚዲየም ኦፍ ኢንስትራክሽናችሁን የዩኒቨርሲቲውን ስም ጽፋችሁ እዚህ ጋር ከተፈተናችሁ ግን በሚዲየም ኦፍ ኢንስትራክሽን ካልሆነ የፕሮፌሽን የፈተናችሁን ተቋም ስም እዚህ ጋር ጽፋላችሁ። ኢንተርናሽናል እንግሊሽ ሰርቲፊኬት አዋርዲንግ ኢንስቲትዩሽን ነው የሚለው። ስለዚህ አይኤልቲኤስ ከሆነ ብሪቲሽ ኤምባሲ ነው የሚለው። ስለዚህ የብሪቲሽን የእሱን ታስሞላላችሁ። ከዛ በተጨማሪ ግን የእንትን ከሆነ ሚዲየም ኦፍ ኢንስትራክሽን ከሆነ የዩኒቨርሲቲውን ስም ታስገቡና ከዛ ሚዲየም ኦፍ ኢንስትራክሽኑን አፕሎድ ታደርጉታላችሁ ማለት ነው። ሚዲየም ኦፍ ኢንስትራክሽኑን አፕሎድ እናደርገዋለን። ከዛ እሱን ሴቭ እንለውና ወደ ቀጣዩ ፔጅ እንሄዳለን። ቀጣዩ ኤዱኬሽን ኤንድ ኤክስፒሪየንስ ይላል። ኤዱኬሽን ኤንድ ኤክስፒሪየንስ ላይ መጀመሪያ ሲቪ ያስገቡ ይላል። ሲቪያችሁ ኢሮፓስ መሆን ያለበት የኢሮፓስ ሲቪ ኢሮፓስ ዌብሳይት ላይ ገብታችሁ በሱ ቢልድ አድርጋችሁ ሲቪያችሁን በኢሮፓስ መሆን አለበት። በሱ ሙሉ በደንብ ጥንቃቄያችሁ ሰርታችሁ የኢሮፓስ ሲቪ አፕሎድ ታደርጋላችሁ። ከዛ ሃይ ስኩል የተማራችሁበትን ሃይ ስኩል ዲፕሎማ አላችሁ ይላል። እሱን የስ እንለዋለን። ከዛ ሃይ ስኩል ዲፕሎማችሁን አፕሎድ ታደርጋላችሁ እዚህ ጋር የሃይስኩል ዲፕሎማችሁን። ከዛ ፕሮፌሽናል ዶክመንት ኦፍ ኦፊሻል ዲፕሎማችሁ ኦፊሻል ነው ወይንም ኦፊሻል ዲፕሎማ ነው የሚለውን ትመርጣላችሁ። ከዛ በኋላ የተሰጣችሁን ዴት ነው የምትሞሉት እዚህ ጋር እንትኑ የተሰጣችሁ ዲፕሎማ 12ኛ ክላስ ይጨርሳችሁ። 12ኛ ክላስ ሲጨርሱ የሚሰጣችሁ ሰርቲፊኬት አለች። የትምህርት ሚኒስቴሩን ሳይሆን ከትምህርት ቤት የሚሰጣችሁ። ካልተሰጣችሁ ደግሞ ከትምህርት ቤት ሄዳችሁ ወስዳችሁ ሰርቲፊኬት ዲፕሎማ የ12 እንደጨረሳችሁ ማለት ነው። የሱን ታስገቡና እሱን አፕሎድ ታደርጉት። ከዛ ትራንስክሪፕታችሁን እዚህ ጋር ታስገባላችሁ። ከዛ ትራንስክሪፕታችሁን ካስገባችሁ በኋላ ስፔሲፊክ ፊልድ ኦፍ ስተዲ በብዛት የናቹራል ሳይንስ ነው። እኛ ወይ ናቹራል ወይ ሶሻል ነው የሚሆነው 12ኛ ክላስ ላይ ያለው ማለት ነው። እዚህ ጋር እንደዛ አይከፋፍለውም። ስለዚህ አዘር ሳይንስ ብትሉትም ችግር የለውም። አዘር ሳይንስ የሚለውን ትመርጡና ከዛ ሃይ ስኩል ዲፕሎማ
ጂፒያችሁን ስንት ነበረ። ይሄ እዚህ ጋር አቨሬጁን ነው የምወርድ እስከ 100 የ12 ሃይ ስኩል ከ9 እስከ 12 ሊሆን ይችላል፣ ወይ ደግሞ ከ11 እስከ 12 ያለውን ትራንስክሪፕታችሁን አቨሬጅ ትሞሉታላችሁ። ከዛ እዚህ ጋር ደግሞ ሃይ ስኩል የተማራችሁበትን ትምህርት ቤት የትምህርት ቤቱን ስም ነው የምትጽፉት። ከዛ እዚህ ጋር ከተማውን ካንትሪ ኦፍ ዲግሪያችሁን የሰራችሁበት ካንትሪ ላይ ኢትዮጵያ እንለዋለን። ከዛ ይር ኦፍ ስኩል ኤዱኬሽን ከሃይ ስኩላችሁ የተማሩት ከስንተኛ ክላስ ነው? እስከ 12ኛ። አብዛኛው ሁላችንም ኢትዮጵያ ላይ እስከ 12 ስለሆነ እዚህ ጋር ከ12 እስከ 13 የምትለውን መርጦ እዚህ ጋር ከ10 እስከ 11 የሚለው እስከ 11 ዓመት እስከ ሃይ ስኩል እስከ 11 ዓመት የተማሩት ነው። እኛ 12 ክፍል ስለሆነ የምንማረው ከ12 እስከ 13 የሚለውን እንመርጣለን። ከዛ ዩኒቨርሲቲ ኢንትሪ ቴስት ወስዳችኋል። ይሄ ኢንትራንስ ኤግዛም ማለት ነው። ስለዚህ የስ ወስደናል። ከዛ ፋይሉን አፕሎድ አድርጉ ይለናል። እሱንም አፕሎድ እናደርጋለን። ከዛ አዘር ኳሊፊኬሽን ሌላ ኳሊፊኬሽን የወሰዳችሁት ፈተና አለ ወይ? ፈተናዎች ሊሆን ይችላል። በብዛት ፈተናዎች የወሰዳችሁት ኳሊፊኬሽን ካለ የስ ትሉና ትጽፉለታላችሁ ኢንፎርሜሽኑን ምን እንደሰራችሁ። ከዛ ዶክመንቱን አፕሎድ አድርጉ ይላችኋል። አፕሎድ ታደርጋላችሁ። ከሌላችሁ ደግሞ ኖ ብላችሁ ታልፉታላችሁ ማለት ነው። ከዛ እዚህ ጋር ሃየር ኤዱኬሽን የሚለው ቦታ የዩኒቨርሲቲው ነው። ለማስተር ስለሆነ አፕሎድ የምናደርገው ዩኒቨርሲቲውን ኢንፎርሜሽን እንድንሞላን እዚህ ጋር ሞስት ሪሴንት ኦንጎይንግ ዲግሪ ይላል። እኛ ስለጨረስን ባችለር 4 ዓመት ከ4 ዓመት በላይ ኢትዮጵያ ላይ ትንሹ 4 ዓመት ነው። ከዛ በላይ 5 ዓመት ኢንጂነሪንግ ነው ሲሆን 5 ዓመት ነው። ስለዚህ 4 ዓመት ፕላስ የሚለውን እንመርጣለን። አካዳሚክ ዲግሪ ኦር ሰርቲፊኬት ኦፍ አቴንዳንስ እዚህ ጋር ዲግሪ ቴምፖአችሁን ማለት እዚህ ጋር ቴምፖአችሁን አፕሎድ ታደርጋላችሁ። ከዛ እዚህ ጋር ዶክመንት ኦፊሻል ነው የሚለውን ኦፊሻል ዲፕሎማ የሚለውን እንመርጣለን። ከዛ የተሰጠበትንም ቀን እዚህ ጋር እንመርጣለን። እሱን ከመረጥን በኋላ ኢንስቲትዩሽን ኦፍ ሪሴንት ኦር ኦንጎይንግ ዲግሪ ዲግሪያችሁን የሰራችሁበት ዩኒቨርሲቲ ነው። እኔ አዳማ ስለሆነ የተማርኩት አስቱን እንመርጣለን። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ ብለን እንጽፋለን። ከዛ ካንትሪ ኦፍ ሞስት ሪሴንት ዲግሪውን የሰራችሁበት ካንትሪ ይላል ኢትዮጵያ። ይር ኦፍ ግራጁዌሽን 2025 ላይ ስለሆነ የተመረቁ 2025 እንመርጣለን። እዚህ ጋር ኦፊሻል ትራንስክሪፕት ኦር ማርክ ሺት ይላል። እዚህ ጋር የምታስገቡት ሙሉ ሁላችሁም የወሰዳችሁበት ኮርስ የተዘረዘረበት የሚሰጣችሁ ትራንስክሪፕት አለ ወይም ስቱደንት ኮፒ ይባላል ኢትዮጵያ ላይ። እሱም የምትወስዱት ኮስት ሼሪንግ የመንግስት ዩኒቨርሲቲ ከሆነ የተማራችሁት ኮስት ሼሪንጋችሁን ከፍላችሁ ሲጨርሱ ነው። ስለዚህ ያው የማንኛውም ማስተርስ አፕላይ የምታደርጉ ከሆነ የግድ ኮስት ሼሪንግ ከፍላችሁ መጨረስ ስላለባችሁ ቢደርሳችሁም ለመሄድ ከፍላችሁ ትወስዱና እሱን ነው እዚህ ጋር አፕሎድ የምታደርጉት። ከዛ በተጨማሪ ግን የግል ከሆነ የተማራችሁት ያው ስለሚሰጣችሁ ትራንስክሪፕት ሁሉም ኮርስ የወሰዳችሁበት ከነግሬዱ ሁሉ ነገር ያለውን እዚህ ጋር አፕሎድ ታደርጋላችሁ። እዚህ ጋር ዲግሪያችሁን የወሰዳችሁበት ዲፓርትመንት ስም ነው የሚጠይቀው። ሜጀር ሳብጀክት ኦፍ ሞስት ሪሴንት ኦር ኦንጎይንግ ዲግሪ የወሰዳችሁት ዲግሪ ወይም የተማራችሁ ያላችሁት ዲግሪ ስሙን ነው የሚጠይቀው። የወሰዳችሁትን ሳይንስም አፕላይድ የተለያዩ ባዮሎጂ ማስም ሊሆን ይችላል፣ ሳይንስም ሊሆን ይችላል። የወሰዳችሁትን ዲግሪ ትጽፋላችሁ። እዚህ ጋር ፊልድ ኦፍ ስተዲ ይላል። ፊልድ ኦፍ ስተዲ ላይ መርጣችሁ ከዛ ዲግሪ ፋይናል ግሬድ ይላል። ዲግሪያችሁን ጨርሱ የፋይናል ግሬዳችሁ ሲጂፒያችሁ ስንት ነው? እሱን ነው እዚህ ጋር የምመሩት 3.7። ከዛ በተጨማሪ ደግሞ ፈርዘር ኳሊፊኬሽን የሚል ሌላ ከዛ በተጨማሪ የወሰዳችሁት ኳሊፊኬሽን አለ ወይ ነው የሚለው። ከሌላችሁ ኖት ላላችሁ፣ ካላችሁ የስሩና እኔ ጋት ፈተና ተፈትኛለሁ ስለዚህ እሱን ማስገባት እችላለሁ። ስለዚህ የጋቱን የተሰጣችሁን የነጋት ሰርቲፊኬት ታስገባላችሁ ማለት ነው እዚህ ጋር። ከዛ አዋርዲንግ ኢንስቲትዩሽን የሚለውን ሚኒስትር ኦፍ ኤዱኬሽን ስለሆነ የሚሰጠው ሚኒስትር ኦፍ ኤዱኬሽን ትሉላችሁ። ከዛ ካንትሪ ኦፍ ፈርዘር ዲግሪያችሁን የሰራችሁበት ካንትሪ ይሆናል ኢትዮጵያ እንመርጣለን። ከዛ እዚህ ጋር ዶክመንቱን ራሱ ነው ደግሜ ያስገባሁት። እዛ ጋርም እዚህ ጋር ያለውን የኢንጋታችሁን ሰርቲፊኬት ታስገባላችሁ ማለት ነው። ከዛ ኤክስፒሪየንስ ካላችሁ ኤክስፒሪየንስ በብዛት ያው ኢትዮጵያ ላይ አብዛኞቹ ኢንጂነሪንግም ዲግሪዎች ሲሆን ሳይንስ ላይ ዲግሪዎች ኢንተርንሺፕ ስለሚኖራችሁ ኢንተርንሺፓችሁን እንደ ኤክስፒሪየንስ ማስገባት ትችላላችሁ። ስለዚህ የስ ብላችሁ ኢንተርንሺፓችሁን የሰራችሁበትን ቦታ ያው እዚህ ጋር ኢንተርንሺፕ የሚል አለ። ኢንተርንሺፕ የሚለውን እንመርጣለን። ምን ያክል ጊዜ ነው ይላል። ከ1 እስከ 6 ወር፣ አብዛኛው 2 ወር ነው ኢትዮጵያ ላይ ኢንተርንሺፖች። ያው የሰራችሁበትን ወር ትመርጣላችሁ። ከዛ ካምፓኒውን እዚህ ጋር ትጽፋላችሁ። ኢንተርንሺፕ የሰራችሁበትን ሴክተሩ ምንድነው ይላል። ሴክተሩን ከዛ እዚህ ጋር ትመርጡለታላችሁ። ብዙ አይነት አማራጮች አሉ። ኢንቫይሮንመንታል፣ አግሪካልቸር፣ ሄልዝ
ኢንጂነሪንግ እንደ ማኑፋክቸሪንግ ያው እናንተም መርጣችሁ ኢንተርንሺፕ የሰራችሁበትን ፊልድ ትመርጣላችሁ ማለት። ካንትሪ ይጠይቀናል። ካንትሪ ኢትዮጵያ ነው። እዛ ኔም እንደ ጆብ ታይትል የሰራችሁትን ስራ ኔሙን ወይም ታይትል ኦፍ ሱፐርቪዥን እሱን የሰራችሁትን ትጽፉለታላችሁ ማለት ነው። እኔ የሰራሁበት የነበረው ኢንጂነሪንግ ጂኦሎጂ ላይ ስለነበር ኢንጂነሪንግ ጂኦሎጂ እለዋለሁ። ከዛ ሪፈረንስ ሌተር በብዛት የኢንተርንሺፕ የሰራችሁበት ድርጅት ስትወጪ የሚሰጣችሁ የሆነ እንደ ደብዳቤ ነገር አለ። እሱን ለዚህ ለእናንተም ለግቢም የሚሰጣለ ለእናንተ የሚሰጠውን እሱን አፕሎድ ታደርጋላችሁ። ከሌላችሁ ምናልባት ኢንተርንሺፕ የሰራችሁበት ድርጅታችሁ ደብዳቤውን ጻፉልን ብትሏችሁ ይጽፉላችኋል። አብዛኞቹ የመንግስት ድርጅቶች ከሆኑ ስለሚኖራቸው ቦክስ ፋይላቸው ሂስትሪ ላይ ስለሚኖራቸው እሱን አይተው ይጽፉላችኋል። አብዛኞቹ የመንግስት ድርጅት ሲሆኑ የግሎችም ቢሆን ብዙም ባላቅም ግን የሚጽፉላችሁ ይመስለኛል ከጠየቃችኋቸው። ስለዚህ እሱን ፋይሉን እዚህ ጋር አምጥታችሁ አፕሎድ ታደርጉታላችሁ ማለት ነው። ከዛ በተጨማሪ ሌላም ኤክስፒሪየንስ ካላችሁ ወይ ደግሞ ኢንተርንሺፕ 2 ከወጣችሁ ከዛ በተጨማሪ ደግሞ እንዲሁም በስራም ተቀጥራችሁ ከሰራችሁ ከዲግሪ በኋላ እሱን ኤክስፒሪየንስ ማስገባት ትችላላችሁ። ካስገባችሁ በኋላ ሴቭ ትሉታላችሁ። ከዛ በመቀጠል አፕሊኬሽን ፊ ነው አራተኛው ፕሮሰስ። የዩኒቨርሲቲ ኦፍ መሲና አምና 2025-2024 ምድክ ላይ አፕሊኬሽን ፊ አልነበረውም። ዘንድሮ ግን ጀምሯል። 30 ዩሮ ነው እንትኑ 30 ዩሮ ነው አፕሊኬሽን ፊው። ከዛ እዚህ ጋር ሙሉ ኢንፎርሜሽን ታስገቡና ያለ ፈርስት ኔማችሁ ሙሉ አድሬሳችሁን ፖስት ኮሲቲ ካንትሪ ኢሜል ሙሉ ነገር ካስገባችሁ በኋላ ፔን አውት ትሉታላችሁ። በማስተር ካርድ መክፈል ትችላላችሁ። የባይቢት ማስተር ካርድ ካላችሁ አፕሊኬሽን ፊውን በማስተር ካርድ መክፈል ትችላላችሁ በቀላሉ። አፕሊኬሽን ባይቢት የማስተር ካርድ ስለሚሰጥ ባይቢት አፕሊኬሽን ከፍታችሁ ሪጅስተር ካደረጋችሁ የናሽናል አይዲ ያስገብታችሁ ሪጅስተር ካደረጋችሁ በኋላ ባይቢት ስለሚሰጣችሁ ማስተር ካርድ በሱ ማስተር ካርድ ዩኤስዲቲ ገዝታችሁ መክፈል ትችላላችሁ። 30 ዩሮ ኦልሞስት ወደ 35 ወይ 36 ዩኤስዲ አካባቢ ነው። ትንሽ ነው ልዩነታቸው፣ ወደ 5-6 ይበልጣል። የዩሮ ስለሚበልጥ 36 ዶላር አካባቢ መሰለኝ። በሱ መክፈል ትችላላችሁ ማለት ነው። በጣም ቀላል ነው። ወዲያው ነው የሚቀበልላችሁ። በሱ መክፈል ትችላላችሁ። እሱን ካስገባችሁ በኋላ ወደ መጨረሻው ፕሮሰስ ትሄዳላችሁ ማለት ነው። እዚህ ጋር ስሙን እናስገባለን። አድሬስ ሙሉ ካስገባችሁ በኋላ እዚህ ጋር ፔ ነው የሚለውን ስትነኩት እንደምታዩት ያው ቪዛ፣ አሜሪካን ኤክስፕረስ፣ ማስተር ካርድ ነው ስለሚቀበል ማስተር ካርድ ሲኖራችሁ ያ ማስተር ካርዱ ሙሉ ሴም ይኖራል። ካርዱ ይኖራል። በዛው ማስተር ካርድ ራሱ ብትከፍሉ እዚህ ጋር የማስተር ካርዱን ኔም፣ ቁጥሩን፣ ኤክስፓየር ዴቱን እና ሲቪሲ የሚባሉን ኮድ ብቻ አስገብታችሁ ፔን አውስትሉት ቀጥታ ከማስተር ካርዱ ይቆርጣል ማለት በማስተር ካርድ። በጣም ቀላል ነው። በጣም ፈጣን ነው። ከዛ እሱን ከከፈላችሁ በኋላ ሰብሚት ትሉታላችሁ። ሰብሚት የሚለው ፊልድ ላይ እዚህ ጋር ሃው ዲድ ዩ ፋይንድ እንዴት አገኛችሁት? ይሄንን ነው በብዛት ከሶሻል ሚዲያ ነው የምለው። የሶሻል ሚዲያ ወይ ደግሞ ቪያ ኬረር ወይም ደግሞ ኤዱኬሽናል ፌር የሚለውን ከአስተማሪዎች ወይ ከጓደኞቻችሁ ምናምን ከሰማችሁት። ከዛ እዚህ ጋር ዲስከቨር የሚለው ሁለቱንም ቲክ ታደርጉና መጨረሻ ላይ ሰብሚት የምትለዋል ሰብሚት ስታደርጓት ወዲያው ሰብሚት እንዳደረገ ኢሜይል ይልክላችኋል ማለት ነው። በዚህ መልኩ የዩኒቨርሲቲ ኦፍ መሲና ፉል አፕሊኬሽኑን በዚህ መልኩ አፕላይ ማድረግ ትችላላችሁ ማለት ነው። ማንኛውም አይነት ጥያቄ ካላችሁ በኮሜንት ጠይቁን ትችላላችሁ። ከዛ በተጨማሪ ማስተር ካርድ ከሌላችሁና አፕሊኬሽኑ ፊ እንዲከፈላችሁ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። ኮሜንት ላይ ብትነግሩኝ ወይም ኮሜንት ላይ ብትጽፉልኝ የቴሌግራም አካውንቴን ልክላችሁና ኮንታክት አድርጋችሁኝ እኛም ልንከፍላችሁ እንችላለን። በዛው መልኩ አፕላይ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ማንኛውም ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። መልካም ጊዜ